ሰላም ናችሁ? እኔ ያለሁላችሁ ተመልሻለሁ። ያው በቪዲዮ ላይ ወይም ደግሞ በቻናሌ በጣም ጥሩ የህይወት ተሞክሮዎችን ነው የምትማሩት። እንዲሁም ደግሞ የተለያዩ በራሴ የጻፍኳቸው ጽሁፎች አሉ፣ እንደ ግጥም፣ እንደ መነባነብ፣ የተለያዩ የሚያዝናኑ ትምህርት የሚሰጡ ፕሮግራሞችን ይዤላችሁ እመጣለሁ። አበረታቱን፣ ጀማሪ ነኝ፣ ያው ለመለወጥ እፈልጋለሁ። ስለዚህ እናንተ ከረዳችሁን ካገዛችሁኝ ደግሞ ያው ትልቅ ደረጃ እንደምደርስ ተስፋ አደርጋለሁ። በዛ ላይ ደግሞ እናንተ ብታበረታቱኝ በህይወት ዘመን ያሳለፍኳቸው በጣም ጥሩ የሆኑ ተሞክሮች አሉ፣ ፈተናዎችም አሉ። እንደዚያው እንግዲህ የህይወት ቻሌንጆችን በራሴ በአቅሜ በህይወቴ ያሳለፍኳቸው ነገሮች ይጠቅሟችኋል ብዬ የማስባቸውን ነገሮች ሼር አደርግላችኋለሁ። በተረፈ ደግሞ በተለይ የኔን ቻናል የምትከታተሉ ሰዎች ሞር ትማራላችሁ ብዬ አስባለሁ። ለምን በህይወት ዘመናችን እኛ በዚህ እድሜያችን ከፍ አለ ዝቅ አለ በማለት ሳይሆን፣ ማለት የቁጥሩ መጨመር ሳይሆን እኛ ሰው ሆነን ስንገኝ ምን አይነት ቻሌንጆችን ሊገጥሙን እንደሚችሉ ከራሴም ተነስቼ ስለማጋራችሁ እናንተም ደግሞ የራሳችሁን ስለምታጋሩ ያው እንማማራለን እርስ በእርስ ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ እና ደግሞ በራሴ ያዘጋጀውላቸው መነባነቦች፣ ግጥሞች በጣም ደሳስ የሚሉ ፕሮግራሞችን አቀርብላችኋለሁ። በተለይ ደግሞ በአረብ ሀገር ላይ ያላችሁ ሴቶች እህቶቼ እናንተንም ሊያበረታታ የሚችል ጥሩ ፕሮግራሞችን አቀርብላችኋለሁ። እየተዝናናን እየተጫወትን ደስ የሚል ጊዜ እንድናሳልፍ እኔም ደግሞ እህታችሁ እንድበረታ ካለሁበት የስደት ሀገር በሰላም ገብቼ በሀገሬ ምድር ላይ መመኘውን መሆን ማድረግ የምፈልገውን ነገር እንዳደርግ አበረታቱኝ። ከፈጣሪ በታች ሆናችሁ ማለት ነው። እና ያው እግዚአብሔር ሁላችንም ባለንበት ያበርታን ያጠንክረን ነው የምላችሁ። እና ያው እስከምለምደው ነው ሁሉንም ነገር። ለአሁኑ አዲስ ሊሆንብኝ ይችላል፣ እየተደነጋገርኩ ነው፣ እየፈራሁም ነው አውቃለሁ። ግን ያው እየተለማመድኩ ስመጣ ደግሞ በደንብ በጣም ጥሩ ነገሮችን ነው የማቀርብላችሁ። እና አደራችሁን ሰብስክራይብ አድርጉኝ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ኮሜንትም ጻፉልኝ። አዲስ እንደመሆኔ መጠን ብዙ ስህተቶችን ልሰራ እችላለሁ እና አስተያየት እየገባችሁ ብጽፉልኝ፣ ኮሜንት ብጽፉልኝ አነባለሁ፣ አስተካክላለሁ። እወዳችኋለሁ። አመሰግናለሁ።